ወደ 16 17 ምናምን ይሆናል። ከዛም በኋላ አብሬ ስቆም አንኛው ልጅ ዘይት ገበኛለህ ይወጥና አላሳለፍ የያዝነው ስልክ ሬዲዮ እኔ 37ኛ ክፍል ጦር ነበር። ስንት ገደል ዳላ ምንም አንድ ማልገደል ምንም ሳላደርግ አምጥቼ ቤቴን አምጥቼው 15 ቀን ምናምን ከኔ ጋር ነበር እና ወታደሮች እየመሰከሩ እና እንደ መሰለሽ እኔ እጅ በፈንጅ አልተያዝኩም። ወታደሩ እኔ ጋር በ15 ቀን እኔ ጋር ቆየና ከዛም በኋላ ጓደኞቼ እዚህ ያሉ ብለው እዚህ ከተማ ውስጥ አሉና እነሱ ጋር ልዝናና ብሎ ሄደ። ከዛ ነገ እኔ ደግሞ ቆረጣ በአሁኑ ሰዓት አዝመራ የሚሰበሰብበት ሰዓት ነው አይደለም እንዴ? ከዛ አዝመራ ልሰበስብ ጨፋ ሄድኩኝ። አሁን ወንድሜ መጣና የተፈለክ ነው ና አለኝ። በአሁኑ ሰዓት አሁን እጅ ልሰጥ መጣሁ። ጓደኞች አሉ የት አብረው ያንተ ጓደኞች? ላ እኔ ባለትዳር ነኝ እና ቤት ነው የምቀመጠው። እና አርሶ አደር ነህ? አዎ ገበሬ ነኝ። እንዴት ታዲያ? እና እንደ መሰለሽ ልጁ ይዘኝ ግባጁን ታመጣብኝና ልገልና ህይወቴ ስለሚያልፍ እዚህ በረሃ ላይ ህይወቴን አሳልፍም ይዘኝ ውጣለኝ። ይዤ መጣሁ። እውነት ነኝ። እኔ ታጋይ ነበርኩ። 37ኛ ክፍለ ጦር ለሀገሬ ሰውነቴን እየተናገርኩ ነው። እውነቴን ነው። ኮርስ ነው የሰለጠንኩት በ90 መሳሪያው እንዴት ነው? የመንግስት መሳሪያ ነው። ይሄማ የተመዘገበ አይደለም። ልጁ እና እንደ መሰለሽ ልጁ የተመዘገበ ነው መሳሪያው። የልጁ ነው። ወታደር ነበር እሱ። ከላ ይዘኝ ግባ ቤት እስኪመለስ ድረስ መሳሪያውን እንዴት በየቀኑ ይሽሻል እና እንደ መሰለሽ የተቀበልኩበት ይዘኝ ግባ ልብስ ቀይርልኝ ተዋጥምታኝ በእናትህ በማርያም ይይሃል ፈጠረ ፈጣሪ እውነቱን አውራ አንተ። እውነትን እያወራሁ አረብ ሀገር ነበር። እውነትን ነው የምናውቀው። የት ነው ነዋሪነት? እኔ እዚሁ ጭራት ትውልድ እዚሁ ሀገር ውስጥ ነው ተወለድኩ። ጭራት ስንት ዓመት? 45 መቼ ነው መከላከያ ተቀላቀለ? ከ90 ጀምሮ ከዛ መቼ? በ97 ነው። ከዛ በኋላ ተመትቼ ገበሬ ነኝ። እዚሁ የቀን ስራም እየሰራሁ